ዘመን ከድቶታል ብለው አስበው መድረኩ የኛ ነው ብለው አስበው አልነበረበትም። ሁሉ መልካም ነገር እኛ ነን ያመጣነው፣ ሁሉ እንቅፋት የሱ ነው ካሉ ምን አረጋቸዋለሁ? ይሄ ለራሳቸው የሚጠቅም እንደሆነ ጊዜ ይነግረናል። ይኸውልህ ጥረትን ስጀምር የተሰጠኝ ገንዘብና የደረስኩበትን ደረጃ ከጓደኞቼ ጋር ሆኜ አንስቻለሁ። በብር 20 ሚሊዮን ብርና 31 መኪኖች ነው የተሰጡ። ጥቁር አባይ ኩባንያ 500 መኪኖች አሉት። አሁን 500 ከ31 ተነስቶ 500 መኪኖች አሉት። እነዚህን 500 መኪኖች የአማራ ገበሬዎች የሚጠቀሙበት ማዳበሪያ ከሌሎች ክልሎች በተሻለ ደረጃ የራሳችን መኪኖች ስለነበሩን ክልላችንን ገበሬዎች ማዳበሪያ በጊዜ በማድረስና እንዲጠቀሙ በማድረግ ምርት እንዲጨምር በማድረግ የጥቁር አባይን ያክል ያገለገለ የለም። አማራ ክልል ምርት እንዲጨምር ጥቁር አባይ ከፍተኛ አስተዋጽኦ አበርክቷል። ከፍተኛ እንደዚህ ይዘን ነው መስራት አለብን ብለን ለሌሎች ክልሎችም አገልግሏል። ባይዘው ወይ ለፌዴራል መንግስትም የእርዳታ እህል ሲገባ አገልግለናል። በዲሲፕሊን አምባሰል ሸቀጦች በማቅረብ ኤክስፖርት በማድረግ ተሸላሚ ድርጅት እኛ የመሰረትነው ድርጅት ነው። ኢትዮጵያ ውስጥ አምና ወደ ውጭ በመላክ ኤክስፖርት ገቢ በማስገኘት ከንግድ ድርጅቶች ሁሉ ከ5 ትልልቆች ድርጅቶች አንዱ የሆነው አምባሰል ለኢትዮጵያ ዶላር በማስገባት እንደዚህ አይነት ተቋማት ሰርተናል። እነዚህ ተቋማት ከየትኛውም ኢንዳውመንት ፈንድ በተለየ ሁኔታ ግብር ከፋዮች ናቸው። የመንግስትን ግብር አናጓድልም፣ ስማችን ግብር ባለመክፈል አይነሳም የአማራ ክልል ተቋማት ብለን ግብር ከፋዮች ናቸው። የግብር ስታተሳቸውን ከግብር ከፋዩ መስሪያ ቤት ጠይቆ ማረጋገጥ ይቻላል። ዲሲፕሊን እንደሆነ ነው የሰሩት። 20 ሌሎች ኩባንያዎች አሉ። ፋብሪካዎች እዚህ ክልል ውስጥ ፋብሪካ ግንባታ አንድ ተቋም በተናጠል የገነባውን ግንባታ በተመለከተ ያሉትን በእጁ ይዞታ ያሉትን ከተመለከተ ጥረትን ያክል ያለው የለም። ከዜሮ ግራውንድ ተነስተን ነው እዚህ የደረስነው። ልማትን በተመለከተ ክልል ውስጥ የመንግስት ባጀት አነስተኛ በነበረበት ጊዜ በአቶ ወላው የተመሰረተው አልማ ስንት ትምህርት ቤቶችና ክሊኒኮች ሰርቷል፣ ስንት ድልድዮች ሰርቷል፣ ስንት መንገዶች ሰርቷል። ታደሰ የመሰረተው አማራ ብድርና ቁጠባ ተቋም እኮ በአፍሪካ አንደኛው የብድርና ቁጠባ ተቋም ነው። በአፍሪካ የአፈርና ውሃ ጥበቃ ስራ ለአማራ ገበሬ ከአፈሩ በላይ ምን አለው? እስኪ በረከት ያልተሳተፈበት የአፈርና ውሃ ቁጠባ ስራ እስከ 2007 ድረስ ከነበረ አምጡ በላቸው። በየአመቱ መስከረም ላይ የበጋ ምርት ለመጨመር የበጋ ስራዎችን ለማጠናከር እኔ ያልተሳተፍኩበት የኦሪየንቴሽን መድረክ፣ የስልጠና መድረክ፣ የአቅም ግንባታ መድረክ ካለ እስኪ ያምጡና ይንገሩ። ለኔ የአማራን ህዝብ የማገልገል ጉዳይ በቅድሚያ የአማራን ገበሬዎች ከማገልገል ይጀምራል። የአማራን ገበሬዎች ምርታማነት ለመጨመር በተደረገው እንቅስቃሴ ከሀስከፋ አለሁበት። ከሀስከፋ ክልል አመራሮች ፕላን ባልነበሩ ጊዜ ፕላናቸውን እንዲሰሩ አግዤ እኔ ነኝ ደግፌ ኖርኩት። አሁን ዘመን ከድቶታል ብለው አስበው መድረኩ የኛ ነው ብለው አስበው አልነበረበትም። ሁሉ መልካም ነገር እኛ ነን ያመጣነው፣ ሁሉ እንቅፋት የሱ ነው ካሉ ምን አረጋቸዋለሁ? ይሄ ለራሳቸው የሚጠቅም እንደሆነ ጊዜ ይነግረናል።